እንደምን አመሻችሁ ውድ የአራዳ ፍሊክስ ቤተሰቦች፣ ዛሬም እንደተለመደው ከታሪክ ማህደር ውስጥ አንዲት ገጽ ገልጠን የጥንት አባቶቻችንን ገድልና ጥበብ የምንቃኝበት ልዩ ጊዜ ይኖረናል። አይኖቻችንን ጨፍነን ወደ ሩቅ ዘመን ወደ ታላቁ የአክሱም መንግስት እንጓዝ። አክሱም ስሙ ብቻውን የትልቅነት የምስጢርና የረዥም ታሪክ ማሳያ ነው። በሰሜን ኢትዮጵያ ለብዙ ሺህ ዓመታት የቆመች የንግሥት ሳባና የታላላቅ ነገሥታት መናገሻ የነበረች ዓለምን በመገበያየትና በኃያልነት ያስደመመች ጥንታዊ ከተማ ዛሬም ቢሆን የፀሐይ ጨረር በጥንታዊ ድንጋዮቿ ላይ ሲያርፍ፣ የዘመናት ዝምታ በየመንገዶቿ ሲንሾካሾክ የዚያን ዘመን ግርማ ሞገስ በባይዝማል። ይህች ከተማ ታላላቅ ቅርሶችን አቅፋለች። በተለይ ደግሞ የሰማይ ጠቀስ ሕንፃዎችን መስለው የሚታዩት ከመሬት ተነስተው ሰማይን የደረሱ የሚመስሉት ግዙፍ ሐውልቶቿ፣ እነዚህ ድንጋዮች በሺዎች ለሚቆጠሩ ዓመታት በዚያው ቆመዋል። የዘመን ዝውውርን፣ የነፋስን ጩኸት፣ የፀሐይን ግለት ተቋቁመው እያንዳንዱ ድንጋይ የራሱን ታሪክ የራሱ ምስጢር የያዘ ይመስላል። የሚገርመው ደግሞ እነዚህ ግዙፍ ድንጋዮች እንዴት እንደተቀረጹ፣ እንዴት እንደቆሙ፣ በዚያ ዘመን በምን አይነት ጥበብና ምህንድስና እንደተሰሩ እስከ ዛሬ ድረስ ብዙዎችን የሚያስገርም ጥያቄ ነው። ብዙዎች በአክሱም ምድር ላይ ቆመው በዓይናቸው የሐውልቶቹን ግርማ ሞገስ ሲያዩ አንድ ጥያቄ በልባቸው ይንሸዋሸዋል። የአክሱም ሐውልቶች ምስጢር ምንድን ነው? ይህንን ጥያቄ ይዘን ነው ጉዞአችንን የምንጀምረው። አንድ ማህደር አርቴብ ኮሌክሽን ኦፍ ሬኮርድስ። 2 ግርማ ሞገስ ግርማሞገስ ማጀስቲ ግራንደር ስፕሌንዶር። 3 ተቀረጹ ቴክኖሎጂ ወረካርገት ስካልፕቴድ። 4 ምህንድስና መሐንዲስን ኢንጂነሪንግ። ከጥንት ዘመናት ጀምሮ አክሱም የኢትዮጵያና የአፍሪካ ቀንድ ኩራት ብቻ ሳትሆን የመላው ዓለም ትኩረት የሳበች ታላቅ መንግሥት ነበረች። በልዩ ስልታዊ አቀማመጧ የተነሳ አክሱም በቀይ ባህር ዳርቻ የንግድ እንቅስቃሴዎች ሁሉ ማዕከል ሆና ብቃለች። ይህች ከተማ አፍሪካን፣ አረቢያንና እስያን የሚያገናኝ ትልቅ የንግድ መንገድ መስቀለኛ መንገድ ነበረች። በየዕለቱ ከተለያዩ አቅጣጫ የአክሱምን ከተማ በሕይወትና በጩኸት ይሞሏት ነበር። የአክሱም ነገሥታት ከግብፅ፣ ከግሪክ፣ ከሮም አልፎ እስከ ህንድና ሩቅ ምስራቅ ድረስ ካሉ ታላላቅ ኃይሎች ጋር የጠበቀ ግንኙነት ነበራቸው። ወርቅ፣ ዝሆን ጥርስ፣ ቅመማ ቅመም፣ ዕጣንና ከርቤን ጨምሮ በርካታ ውድ ዕቃዎች በአክሱም በኩል ይፈሱ ነበር። እነዚህ ውድ ምርቶች በአክሱም ወደብ በኩል ሲገቡና ሲወጡ የአክሱምን ግምጃ ቤት በወርቅና በብር እንዲሞላ አደረጉት። ይህ ጥንካሬና ብልጽግና መሠረት ጥሏል። የንግድ ተራራዎቹ ባመጡት ሀብት አክሱም የዘመኛ ታላላቅ ከተሞች አንዷ ሆና አበበች። የንግድ መስመሮቹ የሸቀጦች መለዋወጫ ብቻ ሳይሆኑ የሐሳቦች፣ የባህሎችና የሥነ ጥበብ መገናኛም ነበሩ። ከተለያዩ ዓለማት የመጡ ሰዎች የራሳቸውን ዕውቀት፣ እምነትና የአኗኗር ዘይቤ ይዘው ይመጡ ነበር። በዚህም ምክንያት አክሱም የባህል ቀላቅሎ የጥበብና የሥልጣኔ መገኛ ነበረች። የተለያዩ ቋንቋዎች ይነገሩ ነበር። አዳዲስ የኪነ ጥበብና የዕውቀት ዘርፎችም ይፈጠሩ። ብልጽግና ነው እንግዲህ እነዚያን ግዙፍ ሐውልቶችና ስታይሎች ለመገንባት የሚያስፈልገውን ሀብትና የሰው ኃይል የፈጠረው። የአክሱም ታላቅነት ለዘመናት የሚዘከር ብርሃን ሆኖ የጥንቱን ዘመን ድምቀት ያበስራል። በአክሱም ከተማ እምብርት ላይ ጊዜን ተሻግረው ዛሬም ድረስ ቆመው የምናያቸው ለሰማይ የሚሰቀሉ የድንጋይ ሐውልቶች አሉ። እነዚህ ግዙፍ ሐውልቶች የአክሱምን ታላቅነትና ጥበብ የሚያሳዩ ዝምተኛ ምስክሮች ናቸው። ቅርጻቸው ልዩ፣ ቁመታቸው ደግሞ የሚያስገርም ነው። አንዳንዶቹ ከ30 ሜትር በላይ ከፍታ ያላቸው ሲሆኑ ክብደታቸውም በመቶዎች የሚቆጠሩ ቶን አውጥቶ በጥንቃቄ ተቀርጾ በዚያ ዘመን በነበረው ቴክኖሎጂና ምህንድስና ቀጥ ብሎ ማቆም የአክሱማውያንን ብቃት ምን ያህል የላቀ እንደነበረ ያሳያል። እነሱ የሰው ልጅ ጥረትና የጥበብ ምልክቶች ናቸው። በአክሱም ሜዳ ላይ እነዚህ ሐውልቶች በብዛት ተበትነው ይገኛሉ። እያንዳንዱ ሐውልት የራሱ የሆነ ታሪክና ምስጢር እንዳለው ያህል ለዘመናት ጸንቶ ቆሟል። በፀሐይ ሲሞቁ፣ በነፋስ ሲንገላቱ፣ በዝናብ ሲታጠቡ የአክሱምን ዘመን ተሻጋሪ ታሪክ በዝምታ ሲተርኩ የኖሩ ይመስላሉ። ታዲያ የአክሱም ነገሥታትና መኳንንት ከክርስትና በፊት በነበረው ዘመን እነዚህን ግዙፍ ዋናው ዓላማቸው የሞቱ ነገሥታትንና ታላላቅ መኳንንትን የመቃብር ስፍራ ለማመልከት ነበር። በተጨማሪም እነዚህ ሐውልቶች የገዢዎችን ሥልጣን፣ ሀብትና ታላቅነት ለትውልድ ለማስተላለፍ፣ ስማቸውን ለዘላለም ለማኖር እንዲሁም የሕዝቡን ብርታትና አንድነት ለማሳየት የተገነቡ ናቸው። እያንዳንዱ የተቀረጸ ድንጋይ የአንድን ታላቅ ንጉሥ ወይም መኳንንት ታሪክ በዝምታ የሚናገር ይመስላል። የጥንት የአክሱም ነገሥታት ከሞቱ በኋላ ነፍሳቸው ወደ ሰማይ ከፍ ብላ እንድትሄድ የድንጋይ መሰላል ሆነው ያገለግሉ እንደነበር ይታመናል። እነዚህ የድንጋይ ሰማይ ጠቀስ ምስክሮች የአክሱምን ወርቃማ ዘመን፣ የነገሥታቱን ክብርና የሕዝቡን ብርታት በዝምታ ያውሳሉ። እነሱ ለማስተላለፍ የተተከሉ ዘላለማዊ መልእክቶች ናቸው። ሐውልቶች ሕያዋቶች ሞኑሜንትስ ኦፍ ምስክሮች ሞስከቮክ ወይድነስ ምህንድስና መሐንዲስና ኢንጂነሪንግ። ነገሥታት ማጀስቴብ ኩዊንስ
እነዚህን ግዙፍ ሐውልቶች ስንመለከት ብዙዎቻችን ልናስበው የምንችለው አንድ ትልቅ ጥያቄ አለ። ታዲያ ጥያቄው ያለ ዘመናዊ የቴክኖሎጂ እገዛ፣ ያለ ክሬን፣ ያለ ዘመናዊ መሳሪያዎች እነዚህ በመቶዎች የሚቆጠሩ ቶን የሚመዝኑ ድንጋዮች እንዴት ሊቆፈሩ፣ ሊጓጓዙና ቀጥ ብለው ሊቆሙ ቻሉ የሚለው ነው። የአክሱም ሰዎች የነበራቸው ጥበብ በእውነቱ ማስደነቅ። የሐውልቶቹ ድንጋይ ከከተማዋ በኪሎ ሜትሮች ርቀት ላይ ከሚገኙ የድንጋይ ማውጫዎች ነው የተገኘው። እነዚህን ግዙፍ የግራናይት ብሎኮች ከመሬት መንቀል ብቻውን ታላቅ ጥበብና ትክክለኛነትን ይጠይቃል። በጥንቃቄ ድንጋዩን ለመስበር የሚያስችሉ ዘዴዎችን በመጠቀም ከጥሬ ድንጋይ ላይ ተነቅለው ወጡ። ከዚያም እነዚህም በመቶዎች የሚቆጠሩ ቶን የሚመዝኑ ድንጋዮች በሺዎች የሚቆጠሩ ሰዎችን ጉልበት ተጠቅመው በመንከባለልና በጠንካራ ገመዶች በመጎተት ረጅም ርቀት ማጓጓዝ ነበረባቸው። ይህ ሂደት ከፍተኛ ትዕግስት፣ የሥራ ቅንጅትና ጥልቅ ዕውቀት የሚፈልግ ተግባር ነበር። ድንጋዮቹ ወደ ቦታቸው ከደረሱ በኋላ ደግሞ የሐውልቶቹ ገጽታ በጥንቃቄ ተቀርጾ እያንዳንዱ ዝርዝር ነገር በከፍተኛ ብቃት ተሰርቷል። እነዚህ ቅርጻ ቅርጾች የአክሱምን ስነ ሕንፃ፣ ሃይማኖትና የሥልጣኔ ደረጃ በግልጽ ያሳያሉ። እጅግ አስገራሚው ክፍል ግን እነዚህን ግዙፍ ድንጋዮች ቀጥ አድርጎ ማቆም ነበር። በዘመናዊ ምህንድስና እንኳን ፈታኝ ሊሆን የሚችል ይህን ተግባር የአክሱም ሰዎች በገመዶች፣ በምሰሶችና ምናልባትም በአሸዋ ወይም በጭቃ በተሰሩ ከፍታማ መንገዶች በመታገዝ በብልሃት አከናወኑት። በሺዎች የሚቆጠሩ ሰዎች በቅንጅት በመስራት ሐውልቶቹን በቦታቸው ላይ አቆማቸው። የምህንድስና ዕውቀት፣ የሥራ ቅንጅትና የማይናወጥ ቁርጠኝነት የሚያሳይ ነው። በእርግጥም የጥንት አባቶቻችን ለትውልድ የሚዘልቅ አስደናቂ ቅርስ ትተውልን አልፈዋል። እነዚህ ግዙፍ የአክሱም ሐውልቶች በድንጋይ ላይ የተቀረጹ ድንቅ ሥራዎች ብቻ አልነበሩም። በጥልቀት ስንመለከታቸው እያንዳንዳቸው የዘመኑን የሥነ ሕንፃ ጥበብ የሚያሳይ፣ በዚያን ጊዜ የነበሩ የሕንፃዎችን ቅርጽና አቀማመጥ የሚያንጸባርቁ ውስብስብ ዝርዝሮችን ይዘዋል። ሐውልቶቹ እንደ እውነተኛ ሕንፃ የውሸት በሮች፣ መስኮቶች እንዲሁም ባለ ብዙ ፎቅ ደረጃዎች ተተሰያሉ። የነበረውን የቅንጦትና የምህንድስና ደረጃ የሚያሳይ ብቻ ሳይሆን ከዚህም በላይ ጥልቅ መንፈሳዊ ትርጉም ነበረው። የጥንቶቹ አክሱማውያን እነዚህን ሐውልቶች የገነቡት ምድራዊውን ዓለም ከመንፈሳዊው ዓለም ጋር ለማስተሳሰር በሚል እምነት እንደሆነ ይታመናል። የሐውልቶቹ እያንዳንዱ ዝርዝር የሟቾችን ነፍሳት ወደ ከሞት በኋላ ሕይወት የሚያደርጉትን ጉዞ የሚያመላክት፣ የቤተሰብን ክብርና የሥልጣን ደረጃ የሚያሳይ እንዲሁም የቅድመ አያቶችን መንፈስ የሚያከብር ነበር። እነዚህ ግዙፍ የድንጋይ ግንቦች ሕይወት ከሰማያዊው ዓለም ጋር የሚያገናኙ ድልድዮች ተደርገው ይታዩ ነበር። ይሁን እንጂ የጊዜ ጉዞ ወደፊት ሲገፋ የአክሱም ምድርም አዲስ የሃይማኖት ብርሃን ተቀበለች። የክርስትና እምነት ወደ ምድሪቱ ሲደርስ የሰዎችን የአኗኗር ዘይቤና የእምነት ሥርዓት ብቻ ሳይሆን የመታሰቢያ ሐውልቶችን የመገንባት ባህልንም ቀየረው። አዳዲስ የመታሰቢያ መንገዶችና የሥነ ሕንፃ ቅርሶች ብቅ ማለት ጀመሩ። ታላላቅ ሐውልቶችን እንደ ቀድሞ የማቆም ባህል ያሳይዶበታል። ይህ ግን ለክርስቲያናዊቷ አክሱም አዲስ ዘመን መጀመሩን ያመለክት ነበር፣ የቤተ ክርስቲያን ግንባታዎችና የሃይማኖታዊ ሥነ ጥበባት ዘመን። ታዲያ እነዚህ ግዙፍ የአክሱም ሐውልቶች በዝምታ የቆሙት ድንጋዮች ብቻ አልነበሩም። እነርሱ የጥንታዊው የአክሱም መንግሥት ጥልቅ እምነት፣ የንግሥና ሥልጣን ግርማና የሕይወትና ሞት ምስጢር መገለጫዎች ነበሩ። የአክሱም ነገሥታትና መኳንንት የኃይላቸውንና የሥልጣናቸውን ግርማ በድንጋይ ላይ ቀርጸው ለትውልድ ለማስተላለፍ የፈለጉት መልእክት ናቸው። እነዚህ ሐውልቶች ከመንፈሳዊ እምነት ጋር የተሳሰሩ ነበሩ። የአክሱም ሕዝብ ከክርስቶስ ልደት በፊት በነበሩት ዘመናት በከዋክብትና በፀሐይ ኃይል ያምን ነበር። ሐውልቶቹ የከበሩ ሙታን የመጨረሻ ማረፊያ ምልክት ብቻ ሳይሆኑ ወደ ወዲያኛው ዓለም የሚያሻግሩ ድልድዮች እንደሆኑ ይታመን ነበር። እያንዳንዱ የተቀረጸ መስኮት፣ እያንዳንዱ ደረጃ ወደ ሰማይ ከፍሎ የሚያጋምንና ነገሥታቱ በዚህ መንገድ ከሞት በኋላም ሥልጣናቸውንና ታሪካቸውን ለማስጠበቅ ይሻሉ። ዛሬም ድረስ እነዚህ ሐውልቶች የአክሱምን ታላቅነት፣ የሕንፃ ጥበብ ብቃቱንና የባህል ብልጽግናውን በዝምታ ይናገራሉ። እነርሱ ከዘመናት ማዕበል ተርፈው ታሪካችንን የሚመሰክሩ፣ ለነገውም ትውልድ ብርሃን የሚሆኑ ዘላቂ ውርሶች ናቸው። የአክሱም ሹክሹክታ፣ የጥንት ዘመን ጥበብና ታሪክ ዛሬም በልባችን ውስጥ ሕያው ነው። የአክሱም ታሪክ ከድንጋዮቹ አልፎ በሕዝቡ ይህ ታሪክ እንዴት እንደነካችሁና ምን እንዳስተማራችሁ በአስተያየት መስጫው ላይ ብትጽፉልን ደስ ይለናል። ለበለጠ የኢትዮጵያ ታሪክና ባህል ታሪኮች ቻናላችን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። መልካም ምሽት፣ ሰላም እደሩ።